ዩቲዩብ ለመጀመር ከፈለጋችሁ ትክክለኛው ጊዜ አሁን ነው። ዩቲዩብ ብዙ ህጎችን እያወጣና እያጸደቀ ይገኛል። እነኚህን ህጎች በመጠቀም እንዲያግዟችሁና ሊጠቅሟችሁ ስለሚችሉ ዩቲዩብ አሁኑኑ ጀምሩ ማለት ነው። ዩቲዩብ ከማንኛውም ፕላትፎርም እንደሚታወቀው በቪው የሚከፍል ፕላትፎርም ነው። አሁን ላይ ከጀመራችሁ ደግሞ ወደፊት ኢትዮጵያም ፓርትነርሺፕ መሆኗ ስለማይቀር በቪው የሚከፈልበት ጊዜ መምጣቱ የማይቀር ነው። ስለዚህ ከአሁን ካልጀመራችሁ መቼ ጀምራችሁ ያን እድል ተጠቃሚ ልትሆኑ ነው? አሁን ላይ እንደሚታወቀው በየፕላትፎርሙ ትኩረት ማግኘት በጣም ከባድ እየሆነ ነው። ብዙ ሰዎች ኮንተንት ክሬተር ሆነዋል። ብዙ ሰዎች ቲክቶከር ሆነዋል፣ ዩቲዩበር እየሆኑ ነው ምናምን። እኔ ራሱ የሚቆጨኝ ነገር ምንድነው? ካሰብኩት ቆይቷል። 2-3 ዓመት ይሆነ ነበረ ሳልጀምር ስንጓተት፣ ግን ሰበብ ብዬ እነኚህ ካሜራ የለኝም፣ ማይክ የለኝም፣ የምቀረጽበት ቦታ የለም ምናምን። እንዲሁም ደግሞ ካሜራ ፊት እንዲህ ማውራት በጣም እፈራ ነበር። ሰው ምን ይለኛል እል ነበረ። ያ ግን አሁን ዋጋ አስከፍሎኛል ማለት ነው። የዛሬ 3 እና 4 ዓመት እንዳሰብኩት ብጀምር ኖሮ አሁን ካለሁበት እጥፍና እጥፍ ደረጃ ላይ ደርስ ነበር ማለት ነው። ሰው ምን ይለኛል ብላችሁ ወደኋላ የምትቀሩ ሰዎች እመኑኝ፣ ሰው ምንም አይላችሁ። የሚሸውዳችሁ የራሳችሁ አይምሮ ነው። ስለዚህ ይሄን ሰበብ እንዳታደርጉ፣ ምንም እንዳፈሩ። ማንም ስለናንተ ጉዳዩ አይደለም። ራሳችሁ የሚሸውዳችሁ የራሳችሁ አይምሮ። እነኚህን ነገር ሰበብ ማድረግ ተውና፣ መቼም ስልክ ይኖራችኋል። በስልካችሁ ብቻ ጀነሬት እያደረጋችሁ ቪዲዮዎችን በኤአይ መስራት ትችላላችሁ ማለት ነው። ኤአይን እንዴት ተጠቅሜ ነው በዩቲዩብ ጀነሬት እያደረኩ በዩቲዩብ ሞኔታይዞኝ የምከፈለው? እንደውም እንደዚህ ከምታወሩ ይልቅ ኤአይን በመጠቀም እንግሊዘኛ ብሶ ከቻላችሁ በእንግሊዘኛ ኮንተንት እየሰራችሁ ስለተለያዩ ነገሮች አይዲያ ሪሰርች አድርጋችሁ ምናምን ብትሰሩና እንትን ብትሉ በጣም ብር የምታገኙበት ነገር ነው። ለምን? በእንግሊዘኛ የምትሰሩ ከሆነ ውጪ ያለ ሰው ነው የሚያያችሁ። ውጪ ደግሞ በሚከፈላችሁ ውጪ በሚያያችሁ እንጂ እዚህ ኢትዮጵያ ውስጥ ቁጭ ብሎ የሚያያችሁ ሰው በቪው አይከፈላችሁ ማለት ነው። ቪዲዮ ኤዲቲንግ ደግሞ ከፈለጋችሁ ካፕከት ላይ ቤዚክ የሆኑ ነገሮችን ዩቲዩብ ላይ ገብታችሁ ቲቶር በማየት እንደዛው ኤዲት እያደረጋችሁ ኤዲቲንጋችሁን እያሻሻላችሁ ትሄዳላችሁ ማለት ነው። ስለዚህ ዩቲዩብ ለመጀመር ትክክለኛው ጊዜ አሁን ነው። ከአሁን ካልጀመራችሁ በጣም ከባድ ነው የሚሆንባችሁ። ብዙ ሰው የሰው አቴንሽን ለመሳብ እየሞከረበት ያለበት ጊዜ ላይ ያለ ነው። በተለይ ቲክቶክ ላይ እንደምታውቁት ነው። ስለዚህ ከአሁኑ ካልጀመራችሁ ነገሩ እየከበደ ይመጣል ማለት ነው። ብዙ ሰው ቲክቶከር በሆነ ቁጥር፣ ብዙ ሰው ዩቲዩበር በሆነ ቁጥር እናንተን የሚያያችሁ ሰው እያነሰ ይመጣል ማለት ነው። ስለዚህ ከአሁኑ ብትጀምሩ ብዬ መክራችኋለሁ ማለት ነው። የዛሬ ቪዲዮ ዩቲዩብን እንደ ሲሪየስ ወስዳችሁ ገንዘብ መስራት ትችላላችሁ የሚለውን መልእክት ለማስተላለፍ ነው። በሌላ ቪዲዮ ደግሞ ዩቲዩብ ስትጀምሩ ምን ያስፈልጋችኋል፣ በኤአይስ እንዴት ቪዲዮ ይሰራል የሚለውን አይዲያ ሼር ማድረጋችሁ ይሆናል ማለት ነው። ይሄን ቻናል ሰብስክራይብ ማድረግ እንዳይረሱ። ይመጣል።